ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አምሽታችኋል። ከጄኤምኤን ቴሌቪዥን ስፖርታዊ መረጃዎችን ይዘን ቀርበናል። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱነህ አብሬያችሁ ቆይታ አድርጋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ የጎዳና ላይ ድግስ አያዘጋጅም። የዩሮፓ ሊግ የፍጻሜ ተፋላሚ የሆነው የላንክሻየሩ ክለብ ማንቸስተር ዩናይትድ ዋንጫውን ካሸነፈ ድሉን ከደጋፊዎች ጋር በማንቸስተር ጎዳናዎች ላይ እንደማያከብር ተገልጿል። እንደ ኢሮፓውያን ዘመን አቆጣጠር ከ1973/74 የውድድር ዘመን በኋላ በታሪኩ አስከፊ የተባለው የውድድር ዓመትን በእንግሊዝ ፕሪሚየር ሊግ እያሳለፉ ታሪካዊ ክለብ ማንቸስተር ዩናይትድ ተሳታፊ በሆነበት የዩሮፓ ሊግ መድረክ ፍጻሜ ላይ መድረሱ ይታወቃል። ማንቸስተር ዩናይትድ ከሌላኛው የእንግሊዝ ክለብ ቶተንሃም ሆትስፐር ጋር ወሳኝ የፍጻሜ ጨዋታውን ከ7 ቀናት በኋላ በስፔን አትሌቲኮ ቢልባኦ ሰን ማሜስ ስታዲየም ላይ ያደርጋል። ቀይ ሰይጣኖቹ ዋንጫውን ማሸነፍ በቀጣይ የአውሮፓ ሻምፒዮንስ ሊግ ቦታን ለማግኘት አቋራጭ መንገድ ይሆንላቸዋል። በተለምዶ ክለቦች ዋንጫ ካሸነፉ ማግስት ከደጋፊዎቻቸው ጋር በጎዳናዎች ላይ ደስታቸውን ሲገልጹ ማየት የተለመደ ነው። ለምሳሌ ያህል በያዝነው የውድድር ዓመት የካራቦ ዋንጫ አሸናፊ የሆነው ኒውካስትል ዩናይትድ ድሉን በጎዳናዎች ከደጋፊዎቻቸው ጋር ያከበሩ ሲሆን እንዲሁም የፕሪሚየር ሊጉ ሻምፒዮን ሊቨርፑል ከደጋፊዎቹ ጋር ድሉን የሚያከብርበት ዝግጅት እንዳለው አስታውቋል። ሆኖም ማንቸስተር ዩናይትድ ዩሮፓ ሊግ ዋንጫን ካሸነፈ ይህንን ድል በማንቸስተር ጎዳናዎች ላይ እንደማያከብር ተገልጿል። ይህ የሆነበት ምክንያት ክለቡ በሊጉ አስከፊ የተባለ የውድድር ዓመትን ከማሳለፉ ጋር በተያያዘ እንደሆነም ተገልጿል። ነገር ግን በካሪንግተን የልምምድ ማዕከል ውስጥ ቀለል ያለ ዝግጅት ሊኖር እንደሚችል ዘ ታይምስ አስነብቧል። በተያያዘም ማንቸስተር ዩናይትድ ለክለቡ ተጫዋቾች የሚሰጠውን የፍጻሜ መግቢያ ትኬት መቀነሱን ተከትሎ የክለቡ ዋና አሰልጣኝ ሩበን አሞሪም ለ30 የክለቡ አባላት የፍጻሜውን ጨዋታ እንዲመለከቱ ትኬት እንደገዙላቸውም ታውቋል። የኖቲንጋም ፎረስቱ አጥቂ ታዮ አዋኒዮ ከቀዶ ሕክምና በኋላ በማገገም ላይ እንዳለ ኮማ ውስጥ መግባቱ ተነገረ። ግዙፉ ናይጄሪያዊ አጥቂ በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ኖቲንጋም ፎረስት ከሌስተር ሲቲ ባደረጉት ጨዋታ ከመስመር የተላከለትን ኳስ ለማግኘት ሲሞክር ከግቡ ቋሚ ብረት ጋር ተጋጭቶ ጉዳት እንዳጋጠመው ይታወሳል። ተጫዋቹ ሜዳ ውስጥ እንዳለ ሕክምና ተደርጎለት በጨዋታው እንዲቀጥል አሰልጣኝ ኑኖ ስፒሪቶ ሳንቶስ ቢወስኑም ጥቂት ደቂቃዎችን ከተጫወተ በኋላ ጉዳቱን መቋቋም ተስኖት ተቀይሮ ወጥቷል። አዋኒዮ ከባድ ጉዳት በማስተናገዱ ሰኞ ዕለት የቀዶ ሕክምና እንደተደረገለት እና በማገገም ላይ እንደሆነ ክለቡ አስታውቆ ነበር። ይሁን እንጂ ከቀዶ ሕክምናው በማገገም ላይ እንዳለ ኮማ ውስጥ በመግባቱ ቢቢሲ ስፖርት ዘግቧል። ኖቲንጋም ከሌስተር ያደረጉት ጨዋታ ከተጠናቀቀ በኋላ የክለቡ ባለቤት ኢቫንጀሎስ ማሪናኪስ አሰልጣኝ ኑኖ የ27 ዓመቱን አጥቂ ጉዳት በተመለከተ በፍጥነት ተቀይሮ እንዲወጣ ባለማድረጋቸው በሜዳ ውስጥ ሲጨቃጨቁም ታይቷል። ለሻምፒዮንስ ሊግ ተሳትፎ ለረጅም ወራት በሶስተኛ ስፍራ ላይ ሆኖ ሲፎካከር የነበረው ፎረስት ከቅርብ ሳምንታት ወዲህ ባጋጠመው የውጤት ማሽቆልቆል ደረጃው ወደ 7ኛ ተንሸራቷል። በ36ኛ ሳምንት የስፔን ላሊጋ ጨዋታዎች ምሽት 4 ሰዓት ተኩል ሪያል ማድሪድ በሜዳው ማዮርካን የሚያስተናግድ ሲሆን የማድሪድ ጨዋታ ትኬቶች ተሽጠው አለማለቃቸው ተገለጸ። የሪያል ማድሪድ የዛሬው ላሊጋ መርሃ ግብር የስታዲየም መግቢያ ትኬቶች አሁንም በገበያ ላይ እንደሚገኙ ተገልጿል። የሪያል ማድሪድ የስታዲየም መግቢያ ትኬት በጨዋታው ቀን ሳይጠናቀቁ ሲቀሩ በዚህ የውድድር ዓመት ለመጀመሪያ ጊዜ መሆኑም ተነግሯል። በዛሬው የማዮርካ ጨዋታ ሳንቲያጎ በርናቦ ሙሉ ለሙሉ በደጋፊዎች ላይ ሞላ እንደሚችልም ተገልጿል። በሌላ በኩል ሎስ ብላንኮቹ በዛሬው ጨዋታ የቪኒሲየስ ጁኒየር፣ ሩዲገር፣ ሮድሪጎና ቹዋማኒ፣ ካማቪንጋ፣ ሜንዲና ሉካስ ቫስኬስን ግልጋሎትም አያገኙም። ከላሊጋው መሪ ባርሴሎና በ7 ነጥብ የሚበለጠው ማድሪድ ዛሬ ነጥብ የሚጥል ከሆነ ባርሴሎና ከኢስፓኞል ከመጫወቱ አስቀድሞ የዋንጫ አሸናፊነቱን ያውጃል። ማዮርካ በሂሳባዊ ስሌት የዩሮፓ ሊግ ተሳትፎን የሚያገኝበት እድል ስላለው ለማድሪድ ፈተና ሊሆን እንደሚችል ተገምቷል። በቀጣይ የብራዚል ብሔራዊ ቡድን ኃላፊነትን የሚረከቡት አሰልጣኝ አንቸሎቲ በቀሪ ጨዋታዎች በትኩረት ቡድኑን እንደሚያዘጋጁ ተናግረዋል። በሌሎች ስታዲየሞች ዲፖርቲቮ አላቬስ ከቫሌንሺያ፣ ቪያሪያል ከሌጋኔስ ምሽት 4 ሰዓት የሚደረጉ ጨዋታዎች ናቸው። ክቡራትና ክቡራን ተመልካቾቻችን ከጄኤምኤን ቴሌቪዥን ለዕለቱ ያዝናችሁ ስፖርታዊ መረጃዎች እስካሁኖቹን ይመስሉ ነበር። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱነህ አብሬያችሁ ቆይታ አድርጌያለሁ። ከቀሪ የጄኤምኤን ዝግጅቶች ጋር ሰናይ ምሽት ተመኘሁላችሁ።